ሰላም እንደምን አለሽ? እግዚአብሔር ይመስገን። ክርስቶስ ተንሥአ እሙታን አብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ምእስተ ኮነ ፍስሐ ወሰላም። እንዴት ናት? ደህና ነኝ፣ እግዚአብሔር ይመስገን። ትንሣኤ ላይ ተገናኝተናል። አዎ፣ እግዚአብሔር ፈቅዶ አገናኘን። አዎ፣ ስለ ትንሣኤው ከማውራታችን በፊት የሚቀድሟል አይደል? የአብይ ጾምን አልፈን ሕማማትን አልፈን ነው ወደ ትንሣኤ የምንሄደውና ሕማማት አብይ ጾምና ትንሣኤ እንዴት አድርገው ይገልጹታል? እግዚአብሔር ይስጥልኝ። ሕማማት አብይ ጾምና ትንሣኤ። አብይ ጾም ያው ሁልጊዜም እንደሚታወቀው አብይ ማለት ታላቅ ማለት ነው፣ የግዕዝ ቃል ነው። ጾምም ደግሞ ትህርምት፣ መከልከል፣ መታቀብ ማለት ነውና አብይ ጾም ማለት ታላቅ ጾም፣ ታላቅ ትህርምት፣ ተጋድሎ ማለት ነው። ይህንንም ያልንበት ምክንያት አብይ ጾም ብላ የሰጠችው ቤተክርስቲያን ናት። እግዚአብሔር ታላቅ ነው ይላል ቅዱስ ዳዊት መዝሙር 146 ላይ ሲናገር፣ እግዚአብሔር ታላቅ ነው፣ አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም ይላል። እግዚአብሔር ታላቅ ነው የሚለው አብን ነው። ኃይሉም ታላቅ ነው የሚለው ወልድን ነው። ለጥበቡም ስፍር ቁጥር የለውም የሚለው መንፈስ ቅዱስን ነው። ምክንያቱም መንፈስ ቅዱስ አንድ ሲሆን ጥበቡ ብዙ ስለሆነ እና ከዚህ የተነሳ አብይ ጾም የተባለበት ምክንያት አብይ እግዚአብሔር ስለ ጾመው ነው። አብይ እግዚአብሔር ታላቅ የሆነው እግዚአብሔር ወልድ ከሦስቱ አካላት አንዱ አካል ወልድ ሥጋ ለብሶ ስለ ጾመው ታላቅ ጾም ይባላል። የጾሙ ታላቅነት መራብ የማይገባው በልተን ያመጣነውን ዕዳ ለማራቅ ለእኛ ብሎ እሱ ረሃብን ገንዘብ አድርጎ ረሃብን ተቀብሎ ነው ያጠፋልን እና እሱ የማይገባው ስለ ጾመ ታላቅ ይባላል። ለእኛ ታላቅነቱ ደግሞ የንጉሳችን ጾም ነው የምንጾመው። ለእኛ ንጉሳችን ለክርስቲያኖች ክርስቶስ ነው። በሰማይም በምድርም የሕይወታችን ራስና አለቃ እሱ ስለሆነ ከእሱ ጋር ነው የምንራበው፣ ከእሱ ጋር ነው የምንጠማው፣ የእሱን ረሃብ ነው የምንሳተፈው። እንግዲህ በዚህ ዓለም ሕግ እንኳን ቢሆን ከንጉሥ ጋር አብሮ የደከመ ሰው በንጉሥ ይሾማል። የንጉሥን ሐዘን የተካፈለ የንጉሥን ደስታ ይካፈላል። የንጉሡን ረሃብ የክርስቶስን ረሃብ ለመሳተፍ ነው የምንጾመው። መከራህ መከራችን፣ ራብህ ራባችን ነው ለማለት ነው የምንጾመውና በዚህ ያደረገልን መድኃኔ ዓለም ሦስቱን አርእስተ ኃጣውእ የኃጢአት ራሶች የሚባሉት ስስት፣ ገንዘብ መውደድና ትዕቢት ናቸው። እነዚህ በጣም የኃጢአት ሁሉ አለቆች ናቸው። ከነዚህ ነው ትንንሽም ኃጢአቶች ትልልቅ ኃጢአቶች ሁሉ የሚመነጩትና እነዚህ ሦስቱን ነገሮች ጌታ ድል የነሳበት ጾም ስለሆነ ታላቅ ጾም ይባላል። ስለዚህ ቤተ ክርስቲያኒቱ ስለኛ ጾመልን ትልና ከዛ ደግሞ ከጾመ ከ3 ዓመት በኋላ ከ3 ዓመት ከ3 ወር በኋላ የተከሰተውን ሕማም ከጾሙ ጋር ታገናኘዋለች። የኛ ቤተ ክርስቲያን እንደ ተራበልን ደግሞ ታመመልን ለማለት ማለት ነውና ሕማማቱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ቤዛ ሆኖና ንጹሕ ቁርባን ሆኖ የቀረበበት ነው። እንግዲህ ቀድሞ በአባታችን በአዳምና በእናታችን በሔዋን ምክንያት የሳትነው ስህተት ነበረ። ያም ስህተታችን ምንድነው? በጆሮ፣ በዓይን፣ በእጅ፣ በእግር፣ በአፍና በመላው ሰውነታችን ነው የበደልነው። በጆሮ እናታችን ሔዋን የዲያብሎስን ምክር ሰምታ ነበረ። ይህንን በለስ ብትበሉ አምላክ ትሆናላችሁ የሚል የእግዚአብሔርን ቃል በመስማት ፈንታ የዲያብሎስን ምክር በመስማቷ ምክንያት ለልጆቿ እርግማን አውርዳለች። በዓይን ወሬት ከመሰናይ ለበሊ ይላል። ያ በለስ ለመብል የሚመች እንደሆነ ወአፍታዋ ለሔዋን ይላል፣ አስጎመጃት ይላል። ይህ በዓይኗ የበደለችው በደል ነው። ለዚያ የበለስ ፍሬ ሳስታ ነበረ። በእግሯ ለመቁረጥ ሄዳለች። በእጇ ደግሞ በለሱን አትቁረጭ ያላትን እግዚአብሔር ቆርጣ በልታለች። በአንደበቷ እግዚአብሔር የነገራትን ምስጢር አውጥታ ነግረዋለች ለእባቡ። እንደገና ደግሞ በአፏ ተመግባለች፣ ወደ ሆዷም ወርዷል። እነዚህ ስቃዮች ነበሩ። እነዚህ ያደረገቻቸው በደሎች የ5500 ዘመን ስቃይ ለልጆቿ ያወረሱት እነዚህ ናቸው። በዚህ ምክንያት እግዚአብሔር ምን አደረገ? ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እንደምንመለከተው
አዳም መሬት አንተ አዳም ወይ መሬት ነህና ወደ መሬት ትመለሳለህ። እርግምተ ትኩን ምድር በእንቲአከ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይብቁልከ እሾህና አሜከላ ይብቀልብህ። ብላ በሀፈ ገጽከ ጥረህ ግረህ ወርደህ ወጥተህ አቀበት ወጥተህ ቁልቁለት ወርደህ እንቅፋት መጥቶህ እሾህ ወግቶህ ለፍተህ ተመገብ የሚል እሾህ ይብቀልብህ የሚል እርግማን ተረገመ። አሁን በጠቀስኩት የመጽሐፍ ቅዱስ ክፍል እንደምናነበው እነዚህን እርግማኖች የሚያስወግዳቸው ሰው ያስፈልግ ነበረ፣ ከእግዚአብሔር ጋር የሚያስታርቅ። አሁን እነዚህ እሾህ አሜከላ ይብቀልብህ የተባለ ሰውነታችን ነው፣ ምድር የተባለው። ምክንያቱም ከምድር ስለተፈጠርን እግዚአብሔርም አዳምን አንተ መሬት ነህ ስላለው እኛ መሬት ነን። ስለዚህ ምድር የተረገመች ትሁን ያለው ሰውነትህ የተረገመ ይሁን ማለቱ ነበረ። በምድር ላይ እሾህ ይብቀልብህ ማለት በሰውነትህ ላይ እርግማን ይብቀልብህ፣ ይሰልጥንብህ። ፍቶታት እኩያት ኃጣው ርኩሳት ይባላሉ በቤተ ክርስቲያን አነጋገር። ክፉ ምኞቶች፣ ክፉ ኃጢአቶች፣ ደውያት፣ በሽታ የበቀለብን ከዚያ ወዲህ ነው። ራስ ፍልጠት፣ ሆድ ቁርጠት፣ ውጋት፣ ሌላውም ህመም ሁሉ የመጣ የአዳም ሰውነት ንዴተ ህላዌ ወይም ጉስቁልና፣ የባህሪ ጉስቁልና የሚል ሲደርስበት የአዳም ባህሪ ደካማ ሆነ፣ ተሸናፊ፣ ስኢን፣ አቅመቢስ የደረሰበት የተጠቃ ማንነት ኖረን ማለት ነው። ያ ሲኖረን ለኃጢአትም የምንዳከም በሐሳባችን የምንሸነፍ እንደዚያ ሆነናል። ያው ግን እግዚአብሔር ባህሪያችን ጨርሶ እንዲጠፋ አላደረገውም። ጉስቁልና ነው የደረሰበት እንጂ በውስጥ የተዳፈነች ጸጋ ግን ነበረችን። አሁን ያንን እርግማን የሚያስወግድ አንድ ኃይል ያስፈልግ ነበረ። ያን ለማድረግ ደግሞ ከእግዚአብሔር የእርቅ መስዋዕት መቅረብ ነበረበት። ስለዚህ የበደለ የሰው ልጅ ነው ለእግዚአብሔር የእርቅ መስዋዕት አቅርቦ መታረቅ ነበረበት። አሁን ሰዎች ሁሉ በደለኛ ሆኑ። ያንን የሚያቀርብ ማን ይምጣ? የለም። አዳም ከነ ልጆቹ ማዳም እስከ ሙሴ ቀነ ዮሙ ሞት ለለሂ አበሱ ወለለሂ ያበሱ ይላል ቅዱስ ጳውሎስ ሲናገር። የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ ያሉትን ሞት ገዛቸው ይላል። እስከ ሙሴ ማለት ከሙሴ በኋላ እርግማን የለም ማለት አይደለም። ከሙሴ እስከ ጌታ 1600 ዓመታት ያክላሉ። ስለዚህ ምን ማለቱ ነው? እስከ ሙሴ የሚለው በሙሴ ሕግ የተያዙትን ሁሉ ማለት ነው። ሙሴ 5ቱን ሕግጋት ስለሰራ 5ቱን የሕግ መጻሕፍት ስለጻፈ በዚያ ሕግ የሚተዳደሩትን ሁሉ ማለት ነው እስከ ሙሴ ማለት። እነዚህ ሁሉ ሞት የነገሰባቸው እርግማን የያዛቸው አባቶቻችንም እነ ኢሳይያስ እንደተናገሩት ወኮነ ጽድቅና ከመጸርቀ ትክቶ ጽድቃችን እንደ መርገም ልብስ ሆነ፣ እንደ መርገም ጨርቅ ሆነ ብለው እስኪናገሩ ድረስ ነፃ የሚያወጣ አልተገኘም። ለምን? ወንጀለኛ ለወንጀለኛ ዋስ አይሆንም። ዋስም የሆነው ራሱ ወንጀል የሌለበት ሰው ነው። በዚህ ያለ ሕግ እንኳን ማለት ነው እርግማን ያለበት ከእርግማን ነፃ ሊያወጣ አይችልም። እና ይህን ነበር ቅዱስ ዳዊት መዝሙር 120 ቁጥር 1 ላይ አንሳይኮ አዕይንተ መንገለ አድባር እማይቴ ይምጻ ረድኤቴ፣ አይኖቼን ወደ ተራራ አነሳሁ ረድኤት እስከ ወዴት ይምጣልኝ ይላል። ተራራ የሚላቸው ነቢያትን ነው። ተራራ ከሜዳ ከፍ ያለ እንደሆነ ከሌላው ሕዝብ በቅድስና ከፍ ያሉ ስለሆኑ ተራራ ይላቸዋል። እና እነሱን ተስፋ አደረግኳቸው ነው። ግን እነሱ ይህን ማድረግ አልቻሉም። እርግማን ወመፁ ብዙሃን ነቢያት ወጻድቃን ወሞቱ ወይበቋ ሞቶም ለአድኅኖተ ኩሉ ዓለም፣ ሁሉ ነቢያትና ጻድቃን ሞቱ። ግን ከነሱ ያንዳቸውስ ሞት እንኳን ዓለምን ለማዳን አልጠቀመም ብሎ ቅዱስ ኤጲፋንዮስ እንደነገረ የሚያድን አልተገኘም ነበረ። አሁን እንግዲህ ከሰው ልጆች የሚያድን ጠፋ። መላእክት ደግሞ መጥተው ሰው ሆነው እንዳያድኑን ደግሞ መልአክ ሰው የመሆን ስልጣን የለውም። ፍጥረት ሁሉ በተፈጠረበት ባህሪ ብቻ እንዲፈጽም የተፈጠረ ነው። ጦጣ ወደ ዝንጀሮ፣ ዝንጀሮ ወደ ጦጣነት እንዲፋለስ ተፈጥሮ ሕግ አይፈቅድም። ሁሉም በተፈጠረለት ነው የሚኖር። ስለዚህ መልአክ ሰው መሆን አይችልም፣ ባህሪው አይፈቅድለትም። ስለዚህ የሚቀረን አንድ ነው፣ እሱም እግዚአብሔር። ምክንያቱም እግዚአብሔር ግን ሁሉን ይችላል። መልአክ ሰው መሆን አይችልም፣ እግዚአብሔር ግን ሁሉን ይችላል። ሁሉን ስለሚችል ለሰው ለእግዚአብሔር ይሄ አቀበት አይደለም። ለዚህ ነበር እመቤታችን ቅድስት ድንግል ማርያም እኔ ወንድ አላውቅም ይህ ነገር እንዴት ሊሆን ይችላል ስትል መልአኩ ለእግዚአብሔር የሚሳነው ነገር የለም ያላት። እግዚአብሔር ለምንድን ነው ሰው የሆነው ተብለን ብንጠይቅ መልሳችን እግዚአብሔር ሁሉን ስለሚችል ሰው መሆንም ይችላል። እሱ ሳይለወጥ ሰው መሆን። አናጺ በሰራው ቤት ገብቶ ማደር ይችላል።
እግዚአብሔር በሰራው ሰውነት መጥቶ ቢያድር የሚያስተቸው የሚያስነቅፈው ዝቅ የሚያደርገው አይደለም። እግዚአብሔር በዚህ ዓለም ስላለ ፀሐይ በቆሻሻ ኩሬ ላይ በማብራቷ ምክንያት ቆሻሻው ኩሬ ፀሐይ ሊያቆሽሻት አይችልም። ይልቁንም ታፈላውና ቆሻሻውን ታጠራዋለች፣ መስመር እንዲይዝ ታደርገዋለች። ፀሐይ ሲመታው የነበረው ቆሻሻ ይተንና ቦታውን ይዝና እንደውም ውሃው እንዲጠራ አስተዋጽኦ ታደርጋለች። ብርሃን ፀሐይ የሆነው ፈጣሪያችን በእኛ ስጋ መጥቶ በዚህ በረከሰ ዓለም ውስጥ መታየቱ እግዚአብሔር ባህሪውን የሚያሳድፈው አይደለም። ስለዚህ እግዚአብሔር ምክንያቱም ሰው የተፈረደበት በእግዚአብሔር ስለሆነ ያን ፍርድ ማንሳት የሚችልም እግዚአብሔር ነበረ። ካሳው ደግሞ የተበደለው ዘላለማዊ እግዚአብሔር ስለሆነ ዘላለማዊ አካል ነው ካሳውን ማቅረብ የሚችለው። ያ ደግሞ ዘላለማዊ እግዚአብሔር ነው። ስለዚህ እግዚአብሔር ከእናታችን ከቅድስት ድንግል ማርያም ሰው ሆኖ ተወለደ። ጌታችን ኢየሱስ ክርስቶስ ለእኛ ካሳ የካሰልን መስዋዕት የሆነልን በዚህ በሳምንቱ በሕማማቱ ብቻ አይደለም። አጠቃላይ ከጽንስ ጀምሮ ያደረጋቸው አኗኗሩ በሙሉ ለሰው ልጆች መድኃኒት ናቸው። በድንግል ማርያም ማህፀን ማደሩ ራሱ ካሳ ነው። እሱ ሰፊ አምላክ ነው፣ ስፉህ መለኮት ነው። ተአገሰ ለተጸንሶ ወይ ጸበበው ማህፀነ ድንግል ይላል ቅዱስ ቄርሎስ። በድንግል ማርያም ማህፀን ለማደር ታገሰ፣ ማህፀኗም አልጠበበውም ይላል። ይህ ትዕግስት ነው። አምላክ የሰው ልጅ ሆኖ በሰው ልጆች ማህፀን 9 ወር ከ5 ቀን ሲቀመጥ ይሄ የሚያስደንቅ ነገር ነው እና ያቺ ራሷ ካሳ ናት። እኔ እንዴ እፎ ቤተ ነዳይ ሀደረ ከመ ምስኪን አለ ሊቁ። እንዴት ነው እንደ ምስኪን በድሃ ቤት ያደረው እንዴት ነው ይላል። ስለዚህ በድሃ ቤት ማደር ለሱ ጭንቅ ነው። የዚህ ዓለም ባለጸጎች እኮ በአንዲት ድሃ ቤት ለደቂቃዎች እንኳን መቆየት ጭንቅ ይሆንባቸዋል። ባለጸጋው እሱ ግን በድሃ ቤት መቀመጥ ጭንቅ ሳይሆንበት ፍቅር አገብሮት ተጸንሷል እና እሱም ካሳ ነው። አስተዳደጉ ካሳ ነው። በየጥቂቱ ማደጉ ካሳ ነው። ቤት አልባ መኖሩ ካሳ ነው። ለቀበሮች ጉድጓድ አላቸው፣ ለወፎች ጎጆ አላቸው። ለሰው ልጅ ግን ራሱን የሚያስጠጋበት የለውም ብሎ እንደተናገረ መጠጊያ ሳይኖረው እንደ ድሃ ነው የኖረው ጌታና እነዚህ ሁሉ ነገሮች ካሳ ናቸው። በድህነት መኖሩ ከሀገር ለሀገር እየተሰደደ ነበር የኖረውና እነዚህ ሁሉ ጌታ ለሰው ልጆች ያደረጋቸው መድኃኒቶች ናቸው እንጂ እኛ ስናስብ እኛ ኦርቶዶክሳውያን ሕማማቱን ብቻ አይደለም እናስበው። አጠቃላይ ኑሮዎቹ እንደዚህ ናቸው። እንደው የአይሁድ ባለጸጎች የሚኖሩበት የተማሩ ሰዎች በሚኖሩበት በመሀል ኢየሩሳሌም እንኳን አልኖረም። አይሁድ የሚንቋቸው ገበሬዎች ድሆች በሚኖሩበት በናዝሬት ምናልባትም ከናዝሬት የመጣ ሰው ከገሊላ የመጣ ሰው ከተባለ ያልተማረ ሰው ገበሬ ተራ ሰው ተብሎ የሚቆጠር ጌታ ከዚያ ነው የኖረው። እነዚህ ሁሉ ተራ አኗኗርን መምረጡ እኛን ከድህነታችን ከድሃ ባህሪያችን ለማዳን ነው፣ የጎሰቆሎን ባህሪያችን ለመታደግ ነውና የጌታችን ኢየሱስ ክርስቶስ ውለታው እነዚህ ሁሉ የሚያጠቃልሉ ናቸው። እየተሰደበ መኖሩ፣ በአይሁድ ሙግት ትምህርቱን እየተሟገቱት መኖሩ ሁሉ ካሳ ነው። እንግዲህ የመጨረሻውን የምናየው በሕማማቱ